ሰላም የብርታት ፎሬስት ቤተሰቦች እንዴት ናችሁ? እንኳን ወደ ብርታት ፎሬስት በደህና መጣችሁ። ፕሪሚየም ቢግነር ኮርስ ፓርት 8 ነው የሚሆነው ማለት ነው። ይሄኛው እንግዲህ ፕሪሚየም ቢግነር ኮርስ ፓርት 8 የሚሆነው ምንድነው ቶፒኮች ምን ይሆናል? ከነሱ መካከል የምናየው የዛሬው ቶፒካችን የሚሆነው ምንድነው ትሬንድ ላይንስ። ባለፈው ስለ ትሬንድ ላይንስ አንዳንድ ነገሮች አይተን ነበር ካስታወሳችሁ። ትሬንድ ላይን ማለት ምንድነው? ማርኬቱ ወዴት ነው የሚሄደው የሚለውን የሚያሳየን ነው። ወደ ላይ ነው፣ ወደ ታች ነው ወይስ ደግሞ ሳይድ ዌይ ነው የሚለውን በደንብ የሚያሳየን ነው። ምን ትሬንድ ላይን የምንለው ማለት ነው። ስለዚህ ትሬንድ ላይን ማለት በአጭሩ ይሄን ነው ስትገነዘቡት እሱ ማለት ነው። ምን ትሬንድ ላይን ማለት ነው። ትሬንድ ላይንስ የትሬንድ ላይን መስመሮች ምንድን ናቸው? ወይም ደግሞ ትሬንድ ላይን የምንላቸው ምንድን ናቸው? ከዋጋው በላይ ወይም ደግሞ በታች ባለው አንግል የተሳሉ መስመሮች ትሬንድ ላይንስ በመባል ይታወቃሉ። ምን በመባል ትሬንድ ላይኖች በመባል ይታወቃሉ ማለት ነው። ምንድን ናቸው እነዚህ ትሬንድ ላይንስ ይባላሉ? ላይክ እዚህ ጋር የምታያቸው ኤግዛምፕሎች አሉ። እንደዚህ አሁን ለምሳሌ ማርኬቱ አንድ አለ፣ ሁለት አለ፣ ሶስት ጊዜ ነካው። ስለዚህ ይሄ ምንድን ይባላል? ትሬንድ ላይን ይባላል ማለት ነው። እዚህ ጋር እንደምታዩት አንድ ሁለት ሶስት የነካው ይሄንን። ስለዚህ ይሄንን ሹር ሆነን ትሬንድ ላይን ነው ብለን ማሰብ እንችላለን። ስለዚህ ደግሞ ይሄ ምንድነው ትሬንድ ላይን ከሆነ ደግሞ ማርኬቱ ይሄድና ምንድነው ማርኬቱ ሪትሬስ አድርጎ ወዴት ነው ወደ ላይ ይመለሳል ብለን ነው የምንጠብቀው። ድጋሚ ይሄን ሪትሬስ ያደርጋል። ስለዚህ እዚህ ጋር የምንላለን እንገዛለን ማለት ነው። እዚህ ጋር ደግሞ ምንድነው እንሸጣለን። ማርኬቱ ወዴት ይሄዳል ብለን ነው የምናስበው? ወደ ታች። ምክንያቱም ማርኬቱ ተደጋጋሚ ይሄንን እየነካ ስለሆነ ወደ ላይ የሚሄደው ማለት ነው። ይሄ ነው ዋና አይዲያው ማለት ነው። ትሬንድ ላይንስ ነጋዴዎች ተከታታይ ዋጋዎችን አንድ ላይ ለማግኘት ወይም ደግሞ አንዳንድ የውሂ ምርጥ የሚመጠን ለማሳየት በቻርት ላይ የሚሰሏቸው መስመሮች በቀላሉ ሊታወቁ የሚችሉ መስመሮች ናቸው። ይህንንም ባለፈው እንደነገርኳችሁ ሰፖርት እና ሬስታንስ ላይ እንዳየ ነው ምንድን ነው ማርኬቱ ላይ ብዙ ሰው የሚገዛው የት ነው የሚሸጠው የት ነው የሚለውን የሚያሳየን ነው ይሄ መስመር ማለት ነው። ስለዚህ ማርኬቱ አንድ ጊዜ ሁለት ጊዜ እና ሶስት ጊዜ ከነካው ያንን መስመር የምታስተምሩት እናንተ ናችሁ። እዚህ ተከታታይ መስመር አለ ብላችሁ ካሰባችሁ ማለት ነው። ያንን በምታሰምሩበት ጊዜ ማርኬቱ እዛ ላይ ነው እየሄደ እንትን የሚለው ማለት ነው። በዚህ ደግሞ ሌላም ስትራቴጂ አለ፣ ብሬክአውት ስትራቴጂ የሚባል ማለት ነው። እሱን እናየዋለን አሁን ኢንተርሚዲየት ላይ ኮርስ በምንገባ ሰዓት ማለት ነው። 8-9 ካልን በኋላ ፓርት 9 ከገባን በኋላ ቀጣይ የሚሆነው ምንድን ነው ፓርት 1 ብለን ኢንተርሚዲየት ኮርስን እንጀምራለን። ኢንተርሚዲየት ኮርስ ላይ የሚሆነው ምንድን ነው ብለን ስናስብ በኢንተርሚዲየት ኮርስ ላይ የምናየው ዋናው ቻርት ላይ የገባን የተለያዩ ስትራቴጂዎችን ቴስታውት የምናደርግበት ይሆናል። የተለያዩ እነዚህ አይሲቲ ኮንሰፕቶችን፣ ስማርት መኒ ኮንሰፕት፣ ሪቴል ስትራቴጂዎችን ከነዚህ ከሶስቱም አንድ ላይ ያደረግን የምንሰጣችሁ ይሆናል ማለት ነው። እና ደግሞ በጣም አሪፍ ትሬደር የምትሆኑበት ነገር የሚፈጠር ይሆናል። ታዲያም ደግሞ መጨረሻ ላይ በጣም አሪፍ ትሬደር ሆናችሁ እንትን ካላችሁ መጨረሻ ላይ ደግሞ አሪፍ ምን ይሆናል አብረን ትሬድ የምናደርግበት ብዙ ፕሮፊት የምትሰሩበት ጊዜ ይሆናልና አሁን በሚኖረው ሰዓት በደንብ አድርጋችሁ ተማሩ ሰጀስት አደርጋችኋለሁ ማለት ነው። ወደኋላ እንዳትቀሩ፣ ቪዲዮን ቶሎ በምለቅበት ሰዓት ብታዩ ለእናንተ የተሻለ ነው ብዬ አስባለሁ። ኤቻርቲንግ ቱል ዩዝድ ቱ ኢሉስትሬት ዘ ፕሪቬይሊንግ ዳይሬክሽን ኦፍ ፕራይስ። ይሄኛው ምንድነው መስመሮቹ የምናሰምራቸው የቻርት ቱሎች ናቸው። ዳይሬክሽኑን እኛ ለማወቅ እንደምንጠቀምባቸው ማለት ነው። እንዴት እንደምናሰምር በተለያዩ ነገሮችን ደግሞ ምና ይሆናል አሁን ኢንተርሚዲየት ኮርሳችን ላይ። ትሬንድ ላይንስ በማንኛውም ጊዜ ገደብ ታይም ፍሬም ወይም ደግሞ ታይም ፍሬም ብለን የምንጠራው ሰፖርት እና ሬስታንስ ምስላዊ መግለጫ ቪዥዋል ሪፕሬዘንቴሽን ናቸው። ትሬንድ ላይን ብለን የምንገልጻቸው ማለት ነው። እነዚህ ላይክ እንደ ሰፖርት እና ሬስታንስ ናቸው። ሰፖርት እና ሬስታንስ ባለፈው ያየ ነው ምንድነው ማርኬቱ ወደ ጎን ነው የሚሄደው። ሰፖርት እና ሬስታንስ ብለን ባለፈው ያየ ነው። ይሄ ግን ወደ ላይም ሊሆን ይችላል ወደ ታችም እየሄደ ሰፖርት እና ሬስታንስ ክሬት ሲያደርግ ማለት ነው። ይሄ ነው ዋናው አይዲያው። ትሬንድ ላይን የዋጋውን አቅጣጫ እና ወዴት እንደሚሄድ ዋጋው ወዴት ነው እየሄደ ያለው። አሁን እንደዚህ አይነት ትሬንድ ከሆነ ማርኬቱ ወደ ታች ነው እየሄደ ያለው። ስለዚህ ምንድነው ዋጋው እየቀነሰ ነው ማለት ነው። ይሄ ደግሞ እንደምታዩት ደግሞ ወደ ላይ እየወጣ ካለ ደግሞ ዋጋው እየጨመረ ነው ማለት ነው። ስለዚህ ትሬንዱ ይቀጥላል ማለት ነው። እንደዛ ነው ዋናው ስገልጹት ማለት ነው። ትሬንድ ላይንስ የዋጋው አቅጣጫና ፍጥነት ያሳያል እና በዋጋ ቅነሳ ጊዜ ውስጥ ፓተርኖችን ይገልጻሉ ማለት ነው። በማርኬቱ ደግሞ ወደ ላይ ብሬክአውት ሊያደርግ ሲል ምናምን ያሳውቀናል ማለት ነው። ምን ትሬንድ
ላይንስ ብለን የምንጠራቸው። this line acts as a visual guide showing the general direction in which prices are moving down አፕ ኦር ደግሞ ሳይድ ዌይ ዳይሬክሽን ብለን የምንገልጻቸው ናቸው ማለት ነው። ማርኬት ወዴት ይሄዳል ብሎ ያሳየናል፣ ወደ ላይ፣ ወደ ታች ወይም ደግሞ ወደ ጎን ማለት ነው። በትክክል ከተሳሉና እንደ ማንኛውም ሌላ ዘዴ ትክክለኛ ሊሆኑ ይችላሉ ማለት ነው። ግን ምንድነው አንደኛ ማወቅ ያለባችሁ ነገር በትክክል ከሳላችኋቸው ውጤታማ ያደርጋችኋል። ግን ምንድነው ትሬዲንግ ላይ መጀመሪያ ማወቅ ያለባችሁ 100% የሚባል ነገር የለም። ምን ትሬዲንግ ላይ ማለት ነው። ፎሬክስ ትሬዲንግ ላይ 100% እርግጠኛ ሆናችሁ የምታደርጉት ነገር አይኖርም ማለት ነው። ሁልጊዜ ምንድነው 95% ሊሆን ይችላል ምናምን እንጂ 100% ሙሉ ማርኬቱ ቀጣይ የሚሄደውን ነገር ልታውቁ አትችሉም። ግን አናሊሲስ ሰርታችሁ ያን ያህል ሹር የምትሆኑበት ደረጃ ልደርሱ ይችላላችሁ። ግን 100% የሚባል ነገር የለም ትሬዲንግ ላይ። ይሄ ነው። ሌላ ደግሞ አንድ ሰጀስት ማድረጋችሁ ላይክ ትሬዲንግ ሳይኮሎጂ ላይ ምንድነው ማርኬቱ ምንድነው አሁን እዛ ትሬድ ላይ ስገቡ ስቶፕ ሉዛችሁ $5 ከሆነ እዛ ዶላር ላይ $5 ከሆነ ያንን ትሬድ በሚገቡ ሰዓት ምንድነው $5 እናንተ ላይ ኢምፓክት መፍጠር የለበትም። ማለትም አጣችሁትም ስታጡት ምንድነው እናንተ ህይወታችሁ ላይ በቃ ይሄን ያህል እንትን የሚላችሁ የሚጎዳችሁ ነገር መኖር የለበትም። $5 ሪስክ ስታረጉ $100 ሪስክ ስታረጉ ላይክ እንደናንተ በብሩ ያላችሁ መጠን ማለት ነው። $10 ሪስክ ስታረጉ ህይወታችሁ ላይ ምንም የሚጨምር የሚቀንስ ነገር መኖር የለበትም ሪስክ እስካረጋችሁ ድረስ። በጣም ምንድነው ላይክ በጣም ዲፕሬሽን ውስጥ የሚከት ይኖራል ምናምን እንደዚህ በጣም ሃይሊ ኤክስፔክትድ አድርጋችሁ ትሬድ የምታደርጉ ከሆነ ሉዝ በምታደርጉበት ሰዓት ማለት ነው። እና ይሄኛውን እንደ አንድ ቲፕ የምነግራችሁ ሉዝ ማድረግ የምትችሉትን ብር ብቻ ሉዝ አድርጉ። ለምሳሌ አሁን እናንተ ላይክ አንድ ሰው $100 ነው በቃ $200 ዲፖዚት አድርጎ ሉዝ ማድረግ የሚችለው ምንድነው ቢችል ምንም የማይመስለው $10 ከሆነ ያንን ትሬድ ሲገባ $10 ነው። ምን ሉዝ ስቶፕ ሉዝ ያንን ትሬድ ቢያጣው ሉዝ ቢያደርግ $10 ከሆነ እዛ ላይ ሴታፕ ያደርግና $10 ቢያጣ ምንድነው ለሱ ያንን ትሬድ ይማርበታል። ሌላ ደግሞ ምንድነው ማርኬቱ ላይ ምንድነው ያን ያህል $10 አላጣም ምንድነው ህይወቱ ላይ የሚፈጥረው ኢምፓክት የለም። ስለዚህ ይሄኛው ምንድነው ትሬዲንግን በደንብ እንድንማር ያደርገናል። እንትን ሆነን ስንማር ማለት ነው ትሬዲንግ ላይ ኦፕን ሆነን ብዙ ነገር ለማወቅ በተጨናንቀን ሳይሆን በጣም ጊዜ ሰተነው በምንማር ጊዜ ምንድነው ውጤታማ የሚያደርገን አንድ ሰክሰስፉል ያደርገናል ማለት ነው። ምን ፎሬክስ ትሬዲንግ። ሌላ ደግሞ እዚህ ላይ መጨመር የምፈልገው ነገር ፎሬክስ ትሬዲንግ ላይ በደንብ ትዕግስቱ ይኖራችሁ። ትዕግስት ካላችሁ በጣም ትልቅ ቦታ የምትደርሱበት ጊዜ ይኖራል ማለት ነው። ትዕግስት ነው የሚያስፈልገው እና ኮንሲስታንሲ ምንም አለማቋረጥ በቃ አሁን ለምሳሌ 6 ወር ከሆነ 6 ወሩንም ምንድነው ፎሬክስ ትሬዲንግ እየተማራችሁ ዴሞ ትሬድ እያደረጋችሁ መቆየት አለባችሁ። ምን ኮንሲስታንሲ ተስፋ ማቆርጡ ከሆነ ፎሬክስ ትሬዲንግ 100% ሰክሰስፉል የምትሆንበት ጊዜ ይመጣል ማለት ነው። ምንም ያህል ጊዜ ቢያስጠብቃችሁ ማለት ነው። ምንም ሁሉም ቢዝነስ ላይ ምንድነው ኮንሲስታንሲ ካላችሁ የመለወጥ እንትን በጣም በሰፊው አላችሁና ኮንሲስታንሲ ሊኖራችሁ ይገባል። ሌላ ደግሞ ሳይኮሎጂ የሚባል ነገር አለ ትሬዲንግ ላይ። ሳይኮሎጂ በጣም ብዙ አፌክት የሚያደርገው ነገር እና ስግብግብ መሆን ሌሎች ደግሞ አሉ። በጣም መበሳጨት ምናምን የሚባሉ ነገሮች አሉ ሳይኮሎጂ ላይ። መስገብገብ በተለይ አንደኛው ምንድነው ግሪዲ መሆን። መስገብገብ ትሬዲንግ ላይ በጣም ምንድነው ሃርምፉል ነው፣ በጣም ጎጂ ነው ማለት ነው። እና እነሱ አሉ ወደፊት የምናያቸው ይሆናል። እነዚህ ስለ ትሬዲንግ ቲፖች ላይክ እንደ ሞቲቬሽን በጣም የምንሰጣችሁ ይሆናል። ላይክ አሁን ደግሞ ወደ የዛሬ ቶፒካችን እንለፍ። ትሬንድ ላይንስ ይለናል እዚህ ጋር። ትሬንድ ላይኖች ምንድነው ታይፕስ ኦፍ ትሬንድስ ይላል። 3 አይነት ትሬንድ ላይኖች አሉ። እነሱም ምን ይባላሉ? አፕ ትሬንድ፣ ዳውን ትሬንድ እና ሳይድ ዌይ ትሬንድ ላይን ብለን እንትን እንላችኋለን እንገልጻችኋለን ማለት ነው። ትክክለኛ ትሬንድ ላይን ለመሳል ቢያንስ 2 ከላይ ወይም ደግሞ ከታች ያስፈልጋል። 2 ከላይ ወይም ከታች ሳይሆን እዚህ ጋር እንደምታዩት 3 በቃ 3 ካለ ምንድነው ትሬንድ ላይ ለመሳል ማርኬቱን በደንብ እርግጠኛ መሆን ትችላላችሁ ማለት ነው። ግን ትሬንድ ላይ ለማረጋገጥ ቱ ኮንፈርም ትሬንድ 3 ተች ያስፈልጋል። በቃ ቀደም እንደነገርኳችሁ 3 ጊዜ ማርኬቱን መንካት አለበት፣ ግዴታ ነው። ይሄኛው ምንድነው 3 ጊዜ መንካት አለበት ማለት ነው ማርኬቱ ማለት ነው። 3 ጊዜ ያንን ትሬንድ መንካት አለበት። ላይክ እዚህ ጋር እንደምታዩት ወደ ላይ ወደ ታች ወደ ላይ ወደ ታች አለ። ከዛ ይሄኛው ሶስተኛው ክሬት ካደረገው በኋላ
ትሬንድ ላይናችሁን ታሰምሩና ማርኬቱ እዚህ ጋር ካለ እዚህ ጋር ይደርሳል ብላችሁ ታስባላችሁ። ከዛ እዚህ ጋር በሚደርስበት ሰዓት ወይም እዚህ ጋር እያለ ትሸጣላችሁ፣ እዚህ ጋር እንትን ትላላችሁ ማለት ነው። እና ከሁሉም በላይ ከገበያው ጋር እንዲጣጣሙ በማስገደድ ትሬንድ ላይን በጭራሽ አይሳልም። ምን 3 ወይም ደግሞ 2 ካልነካ፣ በተለይ ደግሞ 3 ካልነካ ትሬንድ ላይን በፍጹም መሳል አያስፈልግም። በትክክል የማይጣጣሙ ከሆነ ያ ትሬንድ ላይን ትክክል አይደለም ማለት ነው። ሉዝ ልታደረጉበት ትችላላችሁ ማለት ነው ያንን ትሬንድ ላይን። አሁን ለምሳሌ እዚህ ጋር እንደምታዩት ዳውን ትሬንድ አለ፣ አፕ ትሬንድ አለ፣ ሳይድ ዌይ ትሬንድ የምንላቸው አሉ በአንድ ቻርት ላይ ማለት ነው። እዚህ ጋር እንደምታዩት አፕ ትሬንድ ስንል ማርኬቱ እዚህ ጋር ስንት ጊዜ ነክቶታል? አሁን እንደምታዩት 1 ጊዜ 2 ጊዜ ነክቶታል። እዚህ ጋር እንደምታዩት 3ኛ ጊዜ ነክቶታል። ስለዚህ አፕ ትሬንድ እናሰምራለን። ሳይድ ዌይ ትሬንድ ደግሞ ስትሉ ደግሞ እዚህ ጋር 1 ነክቶታል፣ 2 3 ነክቶታል፣ እናሰምራለን። ከላይም ከታችም ማርኬቱ እንደዚህ ይቀጥላል። ዳውን ትሬንድም ስትሉ ደግሞ 1 አለ፣ ከዛ 2 አለ፣ እዚህ ጋር 3 አለ የነካው ምን አለ? ዳውን ትሬንድ አለ። ስለዚህ ዳውን ትሬንዱ ደግሞ ይህ ብሬክ በሚያደርግበት ሰዓት የላይኛው ብሬክ በሚያደርግበት ሰዓት ማርኬቱ ወደ ላይ ሊቀየር ነው እንላለን። ማርኬቱ ደግሞ በዚህ በታች በኩል ደግሞ ይሄንን ካገጠም ነው ደግሞ እዚህ ጋር ብሬክ አደረገ አይደለ? ማርኬቱ ወደ ታች ሊሄድ ነው ብለን እናስባለን። የትኛው ትሬንድ ላይናችን ብሬክ ከተደረገ ማለት ነው። ላይክ እንደዛ ነው ማለት ነው። ብሬክ ሲደረግ ትሬንድ ላይናችን ማርኬቱ ተቃራኒ ዳይሬክሽን ሊሄድ ነው ማለት እንችላለን ማለት ነው። አፕ ትሬንድ ብለን ደግሞ እናይ። በመሰረታዊ ቅርጻቸው በቀላሉ ምንድናቸው? በተለያዩ በቀላሉ ሊለዩ የሚችሉ ሰፖርት ኤሪያስ ቫሊስ ወይም ቦታም ላይ የከፍተኛ መስመር ተዘርግቷል። ማለትም ይሄ ነው። ይሄ ወደ የመውጣት ትሬን ወደ ላይ የመውጣት ትሬን አፕ ትሬንድ ላይን መስመር በመባል ይታወቃል። ምኑ ይሄኛው ማለት ነው። አንድ አለ ፈርስት ታች፣ ሰከንድ ታች፣ ሰርድ ታች አለ። ይሄኛው ምንድነው? ፈርስት ታች፣ ሰከንድ ታች፣ ቡሊሽ ፒን ባር አለ። ይሄኛው በሚወጣበት ሰዓት ምንድነው? ማርኬቱ ያው ወደ ላይ ይወጣል ብሎ ብዙ ፕሬዠር እንዳለ ነው የሚያሳየን። ብዙ የሚገዛ ሰው ስላለ እንደዚህ ነው ማለት ነው። ይሄኛው እንደምታው 3 ይነካ። ስለዚህ ማርኬቱ ቀጣይነት አለው ማለት ነው። እዚህ ጋር ከወጣ በኋላ ወደ ሴል እንገባለን። አፕ ትሬንድ የምንለው ይሄ ነው። ቻርት ላይ በምንገባ ሰዓት ደግሞ ሪል ትሬድ እያደረግን በምናይበት ሰዓት ደግሞ በደንብ ማለት ነው አንደርስታንድ ይኖራችኋል። በጣም ቀላል የሚባል ፎርም ነው ማለት ነው። ትሬንድ ስለ ትሬንድ ላይንስ ማለት ነው። ኦኬ ወደ ቀጣዩ እንለፍ። ዳውን ትሬንድ መስመር በቀላሉ ሊለዩ የሚችሉ ሬዚስታንስ ኤሪያስ ወይም ደግሞ ፒክስ አናት ላይ ተስሏል ማለት ነው። ይህ የሚወርድ የትሬንድ መስመር ዳውን ትሬንድ ላይ በመባል ይታወቃል። አንደኛ አለ፣ 2 ጊዜ አለ፣ 3 ጊዜ አለ፣ 4ኛ ነክቷል። ይሄ ማለት ደግሞ በጣም ሹር ሊያደርገን የሚችል ነገር ነው። ሬዚስታንስ ኤሪያው ማለት ነው 1 2 3 4 ማለት ነው። ስለዚህ ማርኬቱ ሹር ሆነናል። 1 2 3 ይሄ እዚህ ጋር እናሰምራለን። ማርኬቱ እዚህ ጋር እንደሚመልስ ደግሞ እርግጠኛ እንሆናለን። ስለዚህ እዚህ ጋር ትሬድ ብንገባ ባይ ኦር ደግሞ እዚህ ጋር ሴል ፖዚሽን ብንገባ ትርፋማ የምንሆንበት ሂደት አለ። ወይም ደግሞ ልክ ይህንን እንደነካ ሴል ፖዚሽን እንገባለን፣ ማርኬቱን እንሸጣለን ማለት ነው። ከዛ የቀድሞ ሬዚስታንስ ሰፖርት ሌቨሉ ጋር ቴክ ፕሮፊታችን አስቀምጠን ፕሮፊታብል መሆን እንችላለን ማለት ነው። ላይክ ይሄ ነው ዳውን ትሬንድ ማለት። ትሬንድ ላይንስ የሳይድ ዌይ ትሬንድ ላይን ደግሞ የምንለው ምንድን ነው? በቀላሉ ይሄንን ምን ብለን እንጠራዋለን? ኮንሳሊዴሽን ብለን መጥራት እንችላለን። በተለምዶ ኮንሳሊዴሽን ብለን መጥራት እንችላለን። ወደ ጎን ያለው ትሬንድ ሳይድ ዌይ ትሬንድ ይባላል። የአቅርቦትና የፍላጎት ኃይሎች እኩል ሲሆኑ የሚፈጥረው አግድም የዋጋ እንቅስቃሴ ነው። ምን እኩል በሚሆንበት ሰዓት ማለት ነው። ገዢውም ሻጩም ላይ ይሄ ሰፖርትና ሬዚስታንስ ብለን የምንጠራው ነው። ይህ በተለምዶ ዋጋው የቀደመውን ትሬንድ ከመቀጠሉ ወይም ደግሞ ወደ አዲስ ትሬንድ ከመቀየሩ በፊት በማጠናከሪያ ወይም ደግሞ ኮንሳሊዴሽን ጊዜ ውስጥ ይከሰታል። ይህ ኮንሳሊዴት ካደረገ በኋላ ማርኬቱ ወዴት ሊሄድ ይችላል? ማርኬቱ ወደ ላይ ወይም ደግሞ ወደ ታች ነው ሊሄድ የሚችለው። አኩሙሌት እያደረገ ነው። እዚጋ ማርኬቱ ኃይለኛ ወደ ላይ ወይም ደግሞ ወደ ታች ሊወጣ ይችላል። ብሬክ ካደረገ የላይኛውን ብሬክ ካደረገ ማርኬቱ ወደ ላይ ሊተኮስ ይችላል። ማርኬቱ የታችኛውን ሰፖርት ብሬክ ካደረገ ወደ ታች ሊተኮስ ይችላል። ምንድነው? ይለያያል ይሄ ማለት ነው ብሬክ እንዳደረገው። ስለዚህ ይሄኛው በጣም አሪፍ ስትራቴጂ ነው ፎሬክስ ትሬዲንግ ላይ ኮንሳሊዴሽን በማለት ወይም ደግሞ አኩሙሌሽን ብለን መጥራት እንችላለን ይሄንን ወይ ማለት ነው። ሳይድ ዌይ ትሬንድ ብዙውን ጊዜ የሚመለከተው ንብረቱ ግሉ የሆነ ወደ ላይ ወይም ደግሞ ወደ ታች የዋጋ እንቅስቃሴ የሚያሳይ ነገር ግን አሁን ባለው የዋጋ ወሰን መገበያየቱን የሚቀጥልበት ጊዜ ነው። እንዲሁም ሚዛናዊ ኢኩሊብረም ተብሎ ሊጠራ ይችላል። ስለዚህ ይሄ ጄኔራሊ ምንድን ነው
ስለ ትሬንድ ላይንስ ስናወራ ይሁን እንጂ የዝንባሌ መስመሮች ወይም ደግሞ ፉል ፕሩፍ ኢንዲኬተርስ እንዳልሆኑ እና የግብይት ውሳኔዎች ለማረጋገጥ ከሌሎቹ ቴክኒክ አናላይሲስ ቱሎች እና ኢንዲኬተሮች ጋር ጥቅም ላይ መዋል አለባቸው። ምንላቸው ትሬንድ ላይኖች የምንላቸው ማለት ነው። በተጨማሪ ትሬንድ መስመሮች ግላዊ ወይም ደግሞ ሳብጀክቲቭ ናቸው። እንደ አንድ የጊዜ ወሰን እና በእያንዳንዱ ነጋዴዎች የሚጠቀሙበት ቻርት ቴክኒኮች ሊለያዩ ይችላሉ። ማለት እኔ የምጠቀምበት ወይና እናንተ የምትጠቀሙበት ወይ ይለያያል። ልምድ ያላችሁ በመጣችሁ ቁጥር ማለት ነው። ይህንን ትሬንድ ላይን ማለት ነው። ዋና ኮንሰፕቱ የትሬንድ ላይን ይሄንን ይመስላል ማለት ነው። በጣም ቀለል ያለ ቶፒክ ነው። በደንብ ደግሞ ቻርት ላይ እየገባን ፕራክቲስ በምናደርግበት ሰዓት፣ ቀጣይ ላይቭ ላይ ምናምን ፕራክቲስ በምናደርግበት ሰዓት በደንብ ብሪፍሊ ተረዱታላችሁ ብዬ አስባለሁ። በደንብ ማለት ነው። ስለዚህ የዛሬ ፎሬክስ ትሬዲንግ ኮርሳችን ይሄንን መስል ነበር። እንግዲህ የተለያዩ ጥያቄዎቻችን በኢንቦክስ ማድረግ ትችላላችሁ። አብዛኛውን ጥያቄ መመለስ እየሞከርን ነው። በጣም ብዙ ኢንቦክስ ስላለብን ነው። ምንድነው በትንሽ ከዘገየንባችሁ በጣም ይቅርታ እንጠይቃለን። ስለዚህ ኢንቦክስ አድርጉልን። ጥያቄ ሲኖራችሁ መመለሳችን አይቀርም። በተረፈ ደግሞ ላይቭ ሴሽን ይኖረናል እሑድ ማለት ነው በዚህኛው። ስለዚህ የዛን ጊዜ ተዘጋጁ። በደንብ ጥያቄዎቻችሁም የዛ ጊዜ መጠየቅ ትችላላችሁ ማለት ነው። ለሁላችሁም ጊዜ እንዲበቃ አድርገን እናዘጋጀዋለን የአሁኑ ላይቭ ሴሽን ማለት ነው። ሳትጠይቁ መውጣት አይኖርም ማለት ነው። ስለዚህ ይህን ይመስል ነበር የዛሬ ፎሬክስ ትሬዲንግ ኮርሳችን። ብዙ ነገር እንደተማራችሁበት፣ ብዙ ልምድ እንደቀሰማችሁበት ተስፋ እናደርጋለን። መልካም ጊዜ ይሆንላችሁ።